ቴምርን በየቀኑ ስትበላ በአካል ላይና በአእምሮ ላይ ምን እንደሚፈጠር አስበህ ታውቃለህ? ቴምርን መመገብ የጤና ጥቅሞቹ ትንሽ ሊመስሉ ይችላሉ፣ ነገር ግን የአመጋገብ ኃይል ማመንጫዎቹ አስገራሚ ናቸው። በዛሬ ቪዲዮ ስለ ቴምር ማንም ያልነገራችሁን 6 የጤና ጥቅሞችን በዝርዝር በሳይንስ በተደገፈ ቪዲዮ እናሳያቸዋለን። አንደኛ፣ ተፈጥሯዊ በሆነ መልኩ ፈጣን ኢነርጂ ለመጨመር። ቴምር እንደ ግሉኮስና ፍሩክቶስ ባሉ የተፈጥሮ ስኳር የበለጸገ ነው። ይህም በተቀነባበረ ስኳር ምክንያት አደጋ ሳይደርስባቸው ፈጣን ኃይል ለተመጋቢዎች እንዲሰጣቸው ያደርጋል። ለዚያም ነው የሙስሊሙ ማህበረሰብ ጾማቸውን በቴምር የሚያፈርሱት። ከዚያም በፍጥነት ኃይላቸውን መልሰው ሲጠገኑና ሲነቃቁ ይስተዋላሉ። ሁለተኛ፣ የምግብ መፈጨትን ለማሻሻል። ቴምር በአመጋገብ ፋይበር ከፍተኛ ነው። ፋይበር ደግሞ የሆድ ድርቀትን ይከላከላል፣ የአንጀት ጤናን ይደግፋል፣ እንዲሁም በሆድ ውስጥ ጥሩ ባክቴሪያዎችን ይመገባል። የምግብ መፈጨት ችግር ካለብዎ በየቀኑ ከ2 እስከ 3 ቴምር መመገብ ትልቅ ለውጥ ያመጣል። ሶስተኛ፣ የልብ ጤናን ለመደገፍ። ቴምር የሚከተሉትን አንቲኦክሲደንቶች ያካትታል። ፖታሲየም፣ ማግኒዥየም። ፖታሲየም የደም ግፊትን በመቆጣጠር በአንቲኦክሲደንትስ አማካኝነት እብጠትን ይቀንሳል። ማግኒዥየም ደግሞ የልብ ህመምን ይከላከላል። አራተኛ፣ በሽታ የመከላከል ስርዓትን ለማጠንከር። ቴምር እንደ ፍሌቮናይድ እና ካሮቲኖይድ ባሉ አንቲኦክሲደንትስ የበለጸገ ነው። እነዚህ አንቲኦክሲደንቶችም ኢንፌክሽኖችን ይዋጋሉ፣ እብጠትን ይቀንሳሉ፣ እንዲሁም ሴሎችን ከጉዳት ይከላከላሉ። አምስተኛ፣ የአንጎል ተግባርን ለማነቃቃት። አንዳንድ ጥናቶች እንደሚያሳዩት ቴምርን መመገብ በአንጎል ውስጥ ያለውን እብጠት ለመቀነስና ማህደረ ትውስታን ለማስታወስ ይረዳሉ። እንዲሁም የቀለም ትምህርትን ለመረዳት እንደሚደግፉ ይጠቁማሉ። ስድስተኛ፣ ለአጥንት ጥንካሬ። ቴምሮች የሚከተሉትን ማዕድናት ያካትታሉ። ካልሲየም፣ ፎስፈረስ፣ ማግኒዥየም። እነዚህ ማዕድናትም ጠንካራ አጥንትን ለመጠበቅ ይረዳሉ። ይህ ቪዲዮ ጠቃሚ ሆኖ ካገኙት ላይክ፣ ኮሜንት፣ ሰብስክራይብ ማድረጎን አይርሱ።